የኢትዮጵያን ፖለቲካ 360 ዲግሪ የሚቀይር አዲስ ጉዳይ ተሰምቷል። የፖለቲካው የበኩር ኃጢያት ነው የሚባለው ህገ መንግስቱ ሊቀየር እንደሆነ ሾልኮ የወጣው መረጃ አረጋግጧል። መንግስት አዲስ ህገ መንግስት አርቅቆ አዘጋጅቷል። መከላከያ ሰራዊት ክልሎች ፈርሰው እንደበፊቱ በመልክዓ ምድር እንዲዋቀር በጠየቀ ማግስት ነው ህገ መንግስቱ እንደሚቀየር ከ4 ኪሎ የተሰማው። ይህንን ተከትሎ ሁለት ተጻራሪ ሐሳቦች እየተስተናገዱ ነው። ህገ መንግስቱ መቀየርም መሻሻልም የለበትም የሚሉ በአንድ ወገን፣ ህገ መንግስቱ ተቀዶ ካልተጣለ ኢትዮጵያ አትፈወስም የሚሉ በሌላ ጽንፍ ሆነው እየተሟገቱ ነው። የታሪክ ምሁሩ ዶክተር ተከስተ የኢትዮጵያ የበኩር ኃጢያት ህገ መንግስቱ ነው ባይ ናቸው። ህገ መንግስቱ ህልውናችንን አረጋግጦልናል የሚሉም አሉ። በሁለቱ መካከል መንግስት ያዋጣኛል ያለውን ካርድ መዟል። ይኸውም ህገ መንግስቱን ቀዶ መጣል። መንግስት አርቅቆ ባስቀመጠው አዲስ ህገ መንግስት ላይ ኢትዮጵያ ፕሬዝዳንታዊ የምርጫ ሂደትን እንደምትከተል አትቷል። ከ4 ኪሎ ሾልኮ የወጣውና መንግስት አዲስ ያዘጋጀው ህገ መንግስት ምን ይዟል? የህገ መንግስቱ መዘጋጀት ያለው ፖለቲካዊ አንድምታ ብዙ ያስባለ ሲሆን አብይ ያጡትን የህዝብ ድጋፍና ቅቡልነት ለመመለስ የመዘዙት ካርድ ነው የሚሉ ወገኖችም ተነስተዋል። በዚህ ጉዳይ ዝርዝር ያለ ጥንቅር አዘጋጅተናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ጋበዝናችሁ። የኢህአዴግ ግንባሮች ያረቀቁት አሁን ያለው ህገ መንግስት እጅግ አስደንጋጭ ሊባሉ የሚችሉ ህዝቦች ያሉበት ነው። አቶ ልደቱ አያሌው ህገ መንግስቱን በተመለከተ ከዚህ ቀደም ባሳተመው መጽሐፍ ሰፊ ትችት አቅርበዋል። ብዙ ሰው ህገ መንግስቱን የሚጠላው የመገንጠል መብትን ስለሚደግፍ ነው። ሆኖም የህገ መንግስቱ መሰረታዊ ስህተት መገንጠልን መፍቀዱ አይደለም ይላሉ። እንደ አቶ ልደቱ መረዳት የህገ መንግስቱ መሰረታዊ ህጸጽ የሀገር ባለቤትነትን ከዜጎች ነጥቆ ለብሔሮች መስጠቱ ነው። አሁን በስራ ላይ እንዳለው ህገ መንግስት ከሆነ የኢትዮጵያ ባለቤትነት መብት ያላቸው 80ዎቹ ብሔር ብሔረሰቦች ብቻ ናቸው። ከዚያ ውጪ ሁለት ማንነት ያላቸው በርካታ ኢትዮጵያውያኖች የሀገር ባለቤትነት መብት የላቸውም። 80ዎቹ ብሔሮች ኢትዮጵያ ትፍረስ ቢሉ ከብሔሮቹ ውጪ ያሉ ግለሰቦች አይመለከታቸውም እንደማለት ነው። ይህንን አስደንጋጭ ሀተታ የያዘ ህገ መንግስት ሊቀየር መሆኑ ጭምጭምታ መሰማቱ የብዙዎችን ልብ አሸፍቷል። የደርግ ስርዓት ውድቀትን ተከትሎ ስልጣን የተረከበው ኢህአዴግ ኢትዮጵያ ለዘመናት ከተመራችበት አህዳዊ አስተሳሰብ በተለየ የሚቃኝ ፌዴራላዊ ህገ መንግስት አጽድቋል። አዲሱ ህገ መንግስት በተለይ ብዝሃነትን የሚያንጸባርቅ ተብሎ ሲነገርለት የቆየ ቢሆንም አንዳንድ የፖለቲካ አስተሳሰቦችን ያገለለና ልዩነት ላይ ያተኮረ ተብሎም ይተቻል። የፌዴራላዊ ህገ መንግስቱ በ1987 ዓ.ም እንደዚሁም በ1997 ዓ.ም ሁለት ማሻሻያዎች እንደተደረገበት መረጃዎች ያመለክታሉ። የመጀመሪያው ስለ ግብር አከፋፈል ስርዓት የሚመለከተው አንቀጽ 98 ሲሆን ሁለተኛው ማሻሻያ ደግሞ የህዝብ ቆጠራን የሚመለከተው አንቀጽ 103 ነው። አሁን በስራ ላይ ያለው ህገ መንግስት ከመጽደቁ በፊት ከቀበሌ እስከ ወረዳ ለ2 ዓመት ያክል ህዝባዊ ውይይትና ጉባኤ እንደተካሄደበት ቢነገርም በተለይም የአማራ ፖለቲካ ኃይሎች በዚህ ሂደት አልተሳተፍንም በማለት በተደጋጋሚ ይከሳሉ። ህገ መንግስቱ ሲረቅ አማራ አልተወከለም የሚለው ዋነኛ መከራከሪያቸው ነው። በአሁኑ ወቅት እየተደረገ ባለው የምክክር ኮሚሽን አጀንዳ መስጠት በርካቶች አጀንዳቸውን እየሰጡ ነው። በአጀንዳነት ከቀረቡት ጉዳዮች መካከል አንዱ ህገ መንግስቱ ይሻሻል ወይንም ይቀየር የሚለው ይገኝበታል። አስገራሚው ነገር ይህ አጀንዳ በመንግስት በኩል መቅረቡ ነው። መንግስት አጀንዳውን ለውይይት ከማቅረብ ባለፈ ሌላ ህገ መንግስት አርቅቆ ማዘጋጀቱም ተነግሯል። በምክክር ኮሚሽኑ አጀንዳ ማሰባሰብ ላይ መንግስት ካቀረባቸው አጀንዳዎች ዋነኛዋ የህገ መንግስት ለውጥ ነው። በመንግስት በኩል ለሀገራዊ ምክክር ኮሚሽኑ ቢቀርቡ ተብለው የተለዩ 4 መሰረታዊ አጀንዳዎች ናቸው ሲሉ የብልጽግናው ተወካይ ተናግረዋል። እነዚህንም እንደሚከተለው ዘርዝረዋል። አንደኛው ህገ መንግስት የማሻሻል ጉዳይ ሲሆን በዚህም ስር በንዑስ አጀንዳነት የሀገረ መንግስቱ ባለቤትነት ጉዳይ፣ የመንግስት ምርጫ ስርዓት፣ የፖለቲካ ውክልና ማግኘት ጥያቄ፣ የፖለቲካ ፓርቲዎች ማስተዳደር፣ አካታችና አዎንታዊ እርምጃዎች፣ የግልና የቡድን መብቶች ብዝሃነትን መጠበቅ፣ የህገ መንግስት ትርጉም ስርዓት፣ የመሬትና የተፈጥሮ ሀብት አጠቃቀም፣ የፌዴራል መንግስት የሥራ ቋንቋን የተመለከቱ ጉዳዮች ተካተዋል ሲሉ አብራርተዋል። እነዚህ የመንግስት የምክክር አጀንዳ ነጥቦች ደግሞ በሁሉም ዘንድ ቅቡልነት አግኝተው በስተመጨረሻ በአገራዊ ምክክሩ አልፈው ለመንግስት ውሳኔ
በምክረ ሐሳብነት ቀርበው ወይንም በህዝብ ውሳኔ ወደ ተግባር የሚለወጡ ከሆነ የሀገሪቱን ሁለንተናዊ የፖለቲካ ስርዓትና ሀገራዊ ማንነት ጭምር የሚቀይሩ መሆናቸው ይጠቀሳል። መንግስት ከዚህ ቀደም ህገ መንግስቱን ሊያሻሽል ነው፣ ፌዴራላዊ ስርዓቱንም ለመቀየር ይፈልጋል፣ እንዲሁም ከፓርላሜንታዊ ወደ ፕሬዝዳንታዊ የመንግስት ስርዓት እንዲቀየር እየሰራ ነው ሲባል ቢቆይም እስከ ሰሞነኛው የሀገራዊ ምክክር ኮሚሽን መድረክ ድረስ በግልጽ የወጣ የመንግስት አጀንዳ አልነበረም። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ለአንድ ወገን ወይንም ክልል ፍላጎት ተብሎ ህገ መንግስት ማሻሻል እንደማይገባ በመናገራቸው ምክንያት ስርዓተ መንግስቱ ላይ የቅርጽ ለውጥ የሚያስከትሉ ግዙፍ ጉዳዮችን ለማሻሻል መንግስታቸው አይሞከርም የሚል ድምዳሜ ሲሰጥ ነበርም። መንግስታቸው ወደ ስልጣን ሲወጣ ከህገ መንግስት ጀምሮ ለማሻሻል ለውይይት የማይቀርብ አጀንዳ እንደማይኖር ሲገልጽ ቢቆይም በሂደት ግን የፌዴራላዊ ስርዓቱን ሊያፈርስና ህገ መንግስቱን ሊቀድ እየተንቀሳቀሰ ነው የሚል ውንጀላ ከመንግስት ከወጡና ከሌሎች ተቋሚ ኃይሎች ሲቀርብበት ነበርም። ይህንን ተከትሎ በእነዚህ የፖለቲካ ስርዓቱ ለውጥ በሚያመጡ ጉዳዮች መንግስት ከአስተያየት መቆጠቡ ደግሞ ጉዳዩን ትቶታል የሚል ግምት ሲያሰጠው ቆይቶ ነበርም። ሆኖም ከሰሞኑ እነዚህን ስር ነቀል የሆኑ አጀንዳዎች ለሀገራዊ ምክክር ኮሚሽኑ ማቅረቡ መንግስት ህገ መንግስቱንም ሆነ ፌዴራላዊ ስርዓቱን በተመለከተ የለውጥ ፍላጎት አለው የሚለውን ግምት በተጨባጭ አረጋግጦታል። ይሁን እንጂ የፌዴራል ስርዓቱንም ሆነ ህገ መንግስቱን የመቀየሩ ሐሳብ አስፈላጊና አንገብጋቢ ጉዳይ ነው ወይ ከሚለው ጀምሮ እነዚህ ለውጦች ቢደረጉ መለወጣቸው ሊኖሩ የሚችለውን አንድምታ የተመለከቱ ብዙ ጉዳዮች መወያያ እየሆኑ ነው። ኢትዮጵያ የምትከተለው ብሔርና ቋንቋ ተኮር ፌዴራላዊ የፖለቲካ ስርዓት ሀገሪቱ አሁን ለገባችበት ቀውስ ዳርጓታል የሚሉ ወገኖች አሉ። ስርዓቱን ለተከለው አገዛዝ ሀገሪቱን ከፋፍሎ ለመግዛት አመቺ እንዲሆን ታስቦ የተከለለ ስርዓት ነው ከሚሉት ጀምሮ በዜጎችና በማህበረሰቦች መካከል የቅራኔ የቁርሾ ፖለቲካን በመጥመቅ በአጠቃላይ የሀገሪቱን አንድነትና ህልውና ለአደጋ ያጋለጠ ስርዓት ነው የሚሉ ብዙ ናቸው። ከዚህ በተቃራኒ ለቆሙ ወገኖች ግን ባለፉት 30 ዓመታት የቀጠለው ፌዴራላዊ ስርዓቱ ለሀገር መዳኛና ፈውስ የሆነ ፖለቲካ መሆኑ ጎልቶ ይታያል። የሀገሪቱን ብዝሃ ማንነትና ብዝሃ ባህል ስብጥር እውቅና ከመስጠት ጀምሮ በብዝሃነት ውስጥ ተቻችሎ በአንድነት ለመኖር በማስቻል ረገድ ኢትዮጵያ የመረጠችው ፌዴራላዊ ስርዓት አቻ የሌለው አማራጭ መሆኑ የሚሞግቱም አሉ። ብሔር ብሔረሰቦችና ህዝቦች ከሚሉ ጉዳዮች ትርጓሜ ጀምሮ ህገ መንግስታዊ ድንጋጌ ያገኙ አጀንዳዎች ኢትዮጵያውያንን ለግጭትና ለልዩነት አካቷል የሚል ተቃውሞ በተቃራኒው ይቀርባል። ይሁን እንጂ ለፖለቲካ ስርዓቱ ድጋፍ በሚሰጡ ወገኖች ስርዓተ መንግስቱ የቡድን መብትንና የግለሰብ መብትን አቻችሎ ማስተናገድ መቻሉን በመጥቀስ ይከራከሩለታል። በአጠቃላይ ህገ መንግስቱንና ስርዓተ መንግስቱን በሚመለከቱ የክልሎች ወሰን ጉዳይ፣ የክልሎችና የፌዴራል መንግስቱን ስልጣን ክፍፍል፣ የርዕሰ ከተማ ጉዳይ፣ የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለውን ጉዳይ እንደዚሁም የህገ መንግስት ማሻሻያ አጀንዳን ጨምሮ በሀገራዊ ምልክቶችና በራሱ በኢትዮጵያዊ ምንነት ላይ ፍጹም የማይቀራረቡ አረዳዶችና ልዩነቶች ሲንጸባረቁ መታየቱ በኢትዮጵያ ፖለቲካ የተለመደ ነው። ከሰሞኑ ለምክክር ኮሚሽኑ የቀረቡ የውይይት አጀንዳዎች በእነዚህና በሌሎች ፖለቲካዊ አጀንዳዎች ላይ ምን አይነት አሉታዊና አዎንታዊ ውጤት አላቸው የሚለው ደግሞ የተለያዩ አስተያየቶችን እያስተናገደ ያለ ጉዳይ ሆኗል። በዓለም በተለያየ ቅርጽ ይሁን እንጂ ኢትዮጵያን ጨምሮ 25 ሀገሮች ፌዴራላዊ ስርዓተ መንግስት ይከተላሉ ይባላል። እነዚህ ሀገሮች ደግሞ የዓለምን 40% ህዝቦች እንደያዙም ይነገራል። ፌዴራላዊ አወቃቀር ብዝሃነትን ለማስተናገድና ያልተማከለ አስተዳደርን እውን ለማድረግ የተሻለ አማራጭ መሆኑ ይነገራል። ኢትዮጵያ ከሌሎች ሀገሮች በተለየ ሁኔታ ደፋር በሚባል መንገድ ብሔራዊ ወይንም ቋንቋን መሰረት ያደረገ ፌዴራላዊ ስርዓት መዘርጋቷ ብዙ ሲተች ቆይቷል። ሀገሪቱ ወደ መበታተን ልታመራ ትችላለች ተብሎ ብዙ ሲባልም መቆየቱ አይዘነጋም። አበቃን። ሰላም ለሀገራችን ኢትዮጵያ ይሁን። ሰናይ ጊዜን ተመኘን።